አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ሰላም ብያለሁ። ደህና ናችሁ? ያለሁላችሁ አልሐምዱሊላህ ደህና ነኝ። እና ያው ልብሴ ጀምሬያለሁ እላችኋለሁ። እኔ ውዶች እንዴት ናችሁልኝ? ስራ እየበረታችሁ ነው ወይ ቅመሞቼ? ያው ተኩስ ጀመርኩኝ። አበረታቱኝ እስኪ የኔ ማሮች እላችኋለሁ ውዶቼ። ብስሚላህ እና ስራችን ቢሮአችን ገባን። አበረታቱን ማሮቼ ቅመሞቼ አበረታቱን። እና ስራ እንዴት ይዟችኋል? ያው ሴትያ ይወጣልኝ ትንሽ አርፌ ሌላ ቀንማ ከሰባት ሰዓት ጀምሮ እስከ ማታ 4 ሰዓት ድረስ በእኛ በኢትዮጵያ ማለት ነው። እንደዛ ነው የምቆመው። ዛሬ ትንሽ አርፌ ወደ ክፍሌ ገብቼ ትንሽ አርፌ ያው ካውያ ክፍል አሁን ነው የምገባው እላችኋለሁ ውዶቼ። እና እዚህ እግረ መንገዴ ትንሽ ጣል ላድርግላችሁ ብዬ ነው። አዲስ የምትመጡ ልጆች እና ለምሳሌ ሰውየው ሆነ ልጆቹም ሆነው ማናቸውም ሆነው ተኩሽ እንደዚህ ከንዱራ ተኩሽ ምናምን ይሏችኋል። ቋንቋ ስለማታውቁ እናንተ ያው ይምታታባችኋል። ከንዱራ ያው እዚህ ዱባዮች ከንዱራ ነው የሚሉት የሰላጥ ቀሚስ ነጩ ማለት ነው። ሳውዲ ያው ቶብ ነው በየሀገሩ ይለያያል። እና አዲስ እንዳልሆንባችሁ ሁሉም ነገር እንትን ማለት ነው። ቀስ በቀስ መልመድ ነው። ሁሉም እንደዛ ነው ቀስ በቀስ። እኔ አሁን የሚገርማችሁ ነገር ሁሉም አላውቃቸውም እንትኖቹ ይሄ አሁን ቃላቶቹ አንዳንዶቹ እኔ ማላውቃቸው አሉ። አላውቃቸውም በቃ ብዙዎቹ እና እንዳትደነባበሩ አዲስ ስትሆኑ ደግሞ ሁሉም ነገር አዲስ ስለሚሆን ቋንቋ